አታነሳም። ላይቭን እያየች ይሆናል። ላይቭ ላይ ነበረች። ኮመንት ላይ ሄደን ናይ ሀቢባ ቤት ትፈልጊያለሽ ብለን ስንጽፍላት ላይቭን ዘግታ ወጣች እኮ ነው ያሉት። እኔ ምላሽ ማትሰጥ ከሆነ ማስረጃዎቹ ሁሉ ብር ያስገባበት ደረሰኝ የተነጋገሩት ቮይስ ቴክስት ኤቭሪቲንግ ስለላከልኝ ልጁ 100% ማስረጃ ስላለኝ ፎቶ አለጥፌ ቪዲዮ ሰራለሁ የዓለም ህዝብ እንዲያውቅ። ስለዚህ ለስሟ የምትጨነቅ ከሆነ መጥታ ይሄን ልጅ ስራ ታስገባው። ማየትሙት ፎቶ አለጥፌ ቪዲዮ ሰራለሁ ማስረጃ ሙሉ በሙሉ እጄ ላይ ስለገባ። ቃሌ ቃል ነው ታውቃላችሁ። ቃሌን እኔ በተግባር አደርጋለሁ። ቀጥታ ደወልና አታነሳም። ዋትስአፕ ላይ ቮይስ አረኩኝ፣ ላይቭን ሼር አረኩኝ። ዋትስአፕ ላይ ደወልኩ አታነሳም። ቀጥታ ደወለን አታነሳም። ማስረጃ ልጁ ልኮልኛል። የተላላኩት ቮይስ፣ የተጻጻፉት ገንዘብ ያስገባበት አካውንት ኤቭሪቲንግ። 250 ሺህ ብር ከፍሎ በኢትዮጵያ ዲጄ ሊ 250 ሺህ ብር ከፍሎ በኢትዮጵያ ይሄን ልጅ ደረጃ የሚባል ወንድማችንን አመጣችሁ። ምን ብላ በዘበኝነት በሴኩሪቲ ይዤልሃለሁ፣ ቮይሷን አሰማችኋለሁ። ይዤልሃለሁ 100% ይዤልሃለሁ፣ ሴፍ ነው ስራው እጄ ላይ ነው ይዤልሃለሁ ብላ ካመጣችሁ በኋላ አየር ላይ ጣለችው። ያው 15 ቀን ሙሉ ይሄ ሰውዬ አሁን ቢበላው የለው የትራንስፖርት የለው ተርቦ ተቸግሮ ነው ያለው። መውደቂያ የለውም። እሺ ምን ይዋጣው አሁን? ምንድነው የምናደርግለት አሁን? ይሄን ልጅ ጎዳና ላይ ወድቋል በሰው ሀገር። ሪንግ እያለ ነው። አንዴ ለመጨረሻ ጊዜ ልንገራት። ቪዛው ስንት ቀን ነው የቀረው? አሁን ያንተ ቪዛ 14 ቀን ዘዩይ ሀቢባዬ 14 ቀን ኤፕሪል 12 ያልቅ። ኦኬ አዳምጠኛለህ? ዋትስአፕ ላይም ቮይስ አስቀመጥኩልሽ፣ ደወልኩልሽ አታነሽም። ቀጥታም ደወልንልሽ አታነሽም።